ወደ እስር ቤት መሄድ ለመደበኛ ሰው ቀርቶም ተደጋጋሚ ወንጀል ለሚፈጽም አደገኛ ሰዎች እንኳን አስጨናቂ መሆኑ የአደባባይ ሚስጥር ነው። ነገር ግን ሁልጊዜ እንደሚመስለው መጥፎ አይደለም። እንዲያውም አንዳንድ እስር ቤቶች አሁን ካለንበት የኑሮ ሁኔታ የተሻሉ ሊሆኑ ይችላሉ። የዓለማችንን እጅግ የቅንጦት ማረፊያዎችን ማለትም እስር ቤቶችንና አብረዋቸው የሚመጡትን ምቾቶች፣ ጥቅሞችን እንመልከት። በስኮትላንድ ከሚገኘው ከግርማዊቷ እስር ቤት እንጀምራለን። ይህ እንጉቻ ቲዩብ ነው። ለማመን የሚከብዱ አዝናኝና አስገራሚ እውነታዎች እንዲሁም ጅል ታሪኮች የሚሰናዱበት የመዝናኛ ቤታችን ነው። ከእናንተ የሚጠበቀው መዝናናት፣ መሳቅ፣ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ብቻ ነው። ወደ መሰናዶችን እናምራ። ከአብዛኞቹ የአሜሪካ እስር ቤቶች በተለየ ውጫዊ ገጽታው ልከኛ ነው። ለስራ ካለመጠየቅ ወደ ማንኛውም ዘመናዊ የቢሮ ህንጻ እየተጓዙ እንደሆነ አይነት ስሜት ይፈጥርቦታል። ግድግዳዎቹ ውስጥ ዘመናዊ ቀልጣፋ አርኪቴክቸር አለ። እንዲሁም በዘመናዊ የንድፍ ድርጅት እንደተዘጋጁ የሚመስሉ ቆሻሻ ከሆኑ ከተለመዱ እስር ቤቶች በተለየ ምቹ የሆስፒታል ክፍሎች የሚመስሉ የተዘጋጁ ክፍሎችም አሉት። እጅግ ዘመናዊ የሆኑ የተመረጡ ፈርኒቸር ውጤቶች እንዲሁም የቤት ዕቃዎች ያሏቸው ንጹህ ክፍሎች የቆሸሹ አልጋዎችን ይተካሉ። ይህ ዝቅተኛ የደህንነት እስር ቤት ቀላል ጥፋቶችን የፈጸሙና የፍርድ ሂደትን የሚጠባበቁትን ይዟል። ምንም እንኳን ዘመናዊ ውበት ቢኖረውም ኤችኤምፒ አሁንም ከፍተኛ መጠን ያለው ሙቀትናም በሰራተኞች ላይ ጥቃት አለው። ቀጥሎም በአስደናቂው ኖርዌይ ውስጥ እንገኛለን። አንድ እስር ቤት የዓለማችን የመጀመሪያ የስነ ምህዳር እስር ቤት የሚለውን ማዕረግ ለማግኘት የተቻለውን ሁሉ እያደረገ ነው። ባስቶይ እስር ቤት ቀደም ሲል ለወጣት ወንዶች እስር ቤት ብቻ ሳይሆን የባርነት ስፍራ የነበረ ሲሆን ከእስር ቤት ክፍሎች ይልቅ እንደ እንጨትና ጎጆዎች ያሉ የቅንጦት ማረሚያ ስፍራዎችን ያቀርባል። እርሻዎች ላይ ለመስራት፣ የአትክልት እርባታን ለመማር፣ እስረኞች በትርፍ ሰዓታቸው ፈረስ ግልቢያ ማድረግ፣ በአሳ ማጥመድ መደሰት፣ የቴኒስ ጨዋታ ከፈለጉ በበረዶ መንሸራተት ይችላሉ። ይህ ለእስር ቤት ትንሽ ያልተለመደ ቢመስልም ከዚህ ደሴት መሸሸጊያ የተለቀቁ ወንጀለኞች ወደ አንዳንድ አይነት እስር ቤቶች የመመለስ እድላቸው 16% ብቻ እንደሆነም ጥናቶች ያመለክታሉ። ከሌሎች ተቋማት ከተለቀቁ ወንጀለኞች ጋር ሲነጻጸር 70% የተሻለ ነው እና ከፍተኛ የደህንነት እስር ቤት የሚሉትን ቃላት ስንሰማ ወደ አእምሮአችን የሚመጡት የመጀመሪያዎቹ ምስሎች እንደ ሃኒባል ሌክተር ወይም ቻርልስ ማንሰን ያሉ አደገኛ ገዳዮችና ወንጀለኞች ናቸው። እነሱም በከባድ እርምጃዎች መታሰር አለባቸው። ነገር ግን ይህ በለንደን ከተማ ውስጥ የሚገኝ የኖርዌይ እስር ቤት ፍልስፍና አይመስልም። ይህ ከፍተኛ የደህንነት እስር ቤት በእውነቱ በማገገም ላይ ለማተኮር የተቻለውን ሁሉ ያደርጋል። ዋናው ግቡ ከግድግዳው ውጪ ያለውን ህይወት ማምሰል ነው። እስር ቤቱ ምንም አይነት የተለመዱ የደህንነት እርምጃዎች የሉትም። ምንም ተኳሾች የሉትም። እንዲሁም ማማዎች የሉትም። አጥሮችን የሚሸፍን መላጭ ሽቦ የለውም። በዋነኛነትም ሰራተኞቹ ሙሉ በሙሉ ትጥቅ የላቸውም። አነስተኛ የደህንነት ካሜራዎች አሉ። ይህ እስር ቤት ሙሉ የድምጽ ቀረጻ ስቱዲዮ ያለው ሲሆን እያንዳንዱ የራሱ ሻወር፣ ፍላት ስክሪን ቴሌቪዥን እና ያልታጠቡ መስኮቶች አሉት። እስረኞች በተጨማሪም ስፖርቶችን፣ የግል አሰልጣኞችን፣ የሙዚቃ ቪዲዮዎችን፣ የቪዲዮ ጨዋታዎችንና የሚያስፈልጋቸውን ሁሉ ያካተቱ ክፍሎች ያላቸው የግል ጉብኝቶችን ያገኛሉ። ሌላው ቀርቶ እስከ ነፃ ኮንዶም ድረስ። ስለዚህ አንድ ሰው ለመግደል ከፈለጉ በኖርዌይ ውስጥ ያድርጉት ማለት አያስፈልግም። ነገር ግን አውስትሪያ መታሰር እንዲሁም መጥፎ አይሆንም። በተለይም ወደ ሌዮበን ፍትህ ማዕከል ከተላኩ። ይህ ተቋም የብረት ወይም የኮንክሪት ግድግዳዎች የሉትም። ክፍሎቹ ለእረፍት ቦታ ከመሄድ ጋር ይመሳሰላሉ። እስረኞች የራሳቸውን የግል ክፍል ብቻ ሳይሆን አብሮ የሚኖር ሰው እንዲኖራቸው አይገደዱም። ነገር ግን እያንዳንዱ ክፍል ሙሉ ኩሽና፣ ከወለል እስከ ጣሪያ መስኮቶች፣ የግል መታጠቢያ ያሉት አስደናቂ እይታ ያላቸው ሰገነቶች አሉት። አንዳንድ ክፍሎች እውነተኛ የእንጨት አልጋዎችና ያልታጠሩ መስኮቶች ያላቸው የቆዳ ወንበሮችና ሶፋዎች አላቸው። ይህ ቆይታውን ከሚገባው ቅጣት ይልቅ የበጋ ቫኬሽን ያስመስሉታል። ወደ ሌላኛው ዓለም ስንሻገር የቅንጦት እስር ቤታቸውን በመዘጋቱ ሕግን በመጣሳቸው የተጸጸቱ ጥቂት እስረኞችን እናገኛለን። ሳንቲያጎ ቺሊ የሚገኘው ካሌራ ማረሚያ
በአንድ ወቅት የቴኒስ ሜዳዎች፣ ባለ 5 ኮከብ ምግቦች፣ የቅንጦት ገንዳዎችና ሌሎች ያሉት ለወታደራዊ ወንጀለኞች ሰላማዊ መሸሸጊያ ነበር። ተቋሙ በወታደራዊ መሰረት ላይ የሚገኝ ሲሆን ከእስር ቤት ይልቅ ሪል ስቴት ይመስል ነበር። እዚያ የተጠለሉ ሰዎች የቀድሞ ወታደራዊ ኃይል በጀነራል አውግስቶስ ትዕዛዝ በሺዎች የሚቆጠሩ ዜጎችን በመግደል ማሰቃየትና ሌሎች ያካተቱ የማይነገሩ ወንጀሎችን ፈጽመዋል። ነገር ግን ይህ ማረሚያ ቤት በነበረበት ጊዜ እንደ እረፍት ጊዜያት መዝናኛ ቦታ ነበር። በኢንዶኔዥያ ተፈርዶበት ነገር ግን ብዙ ገንዘብ ካለውት ጉድፊልደን ውስጥ እንደ ማፊያዎች መኖር ይችላሉ። ከዚህም በተጨማሪ ነዋሪዎቹም የግል ረዳቶች፣ ገረዶች፣ ለምለም የአትክልት ስፍራዎችና ባለ 5 ኮከብ ሆቴል ምግቦች አሏቸው። ለቴሌቪዥንና ለአየር ማቀዝቀዣዎች እንኳን መክፈል ይችላሉ። የጥበቃው ገቢ በወር $30 አካባቢ ብቻ ስለሆነ ቀላል እቅድ ነው። በኋላ ሪፖርቶች እንደሚያሳዩት እስረኞች በእስር ቤት ውስጥ እያሉ ሞባይል ስልኮችን፣ ኢንተርኔት አክሰስ ነበራቸው። በመጨረሻም በውጭ ሀገር የሚገኙ መዝናኛ ስፍራዎች ዝርዝራችን ላይ ማለትም ማገገሚያ ተቋማት ላይ መካከለኛው በቬንዙዌላ የሚገኘው ሳን አንቶኒ እስር ቤት ነው። የማያቋርጡ የዳንስ ድግሶች፣ የመዋኛ ገንዳዎች፣ በነፃ የሚታፈሱ አደንዛዥ እጾች አሉት። በጣም የሚያስገርመው ነገር ልንገራችሁ፣ የእስረኞች እንግዶች በአዳር እንዲቆዩ ይበረታታሉ። እውነቱም ቦታው እስር ቤት መሆኑ የሚለዩበት ብቸኛው መንገድ በውጪም የታጠቁ ጥበቃዎችን በመመልከት ብቻ ነው። ለምሳሌ በዌስት ቨርጂኒያ የሚገኘው አልደርሰን ፌደራል እስር ቤት እንውሰድ። እስር ቤቱም የቴኒስ ሜዳዎች፣ የመዋኛ ገንዳዎች፣ የተስጦ ትርኢትና የሙዚቃ ዝግጅቶች መድረኮችም አሉት። በዌስት ቨርጂኒያ ግዛት ሩቅ ሰሜን ሞርጋንታ ማረሚያ ተቋም አለ። እሱም እስረኞቻቸውን በአይቲና በንግድ አስተዳደር ያሉ የአጋሪነት ዲግሪዎችን እንዲያገኙ ነፃ ኮሌጅ ያቀርባሉ። ስለዚህም የተማሪ ብድር ዕዳ ለማስቀረት ሞርጋንታውያን ወንጀል ይፈጽሙ ከመታሰር ይልቅ እንደ እረፍት ቦታ ያደርገዋል። ወደ እስር ቤት ሄደው ከመታሰር ይልቅ እንደ እረፍት ቦታ ያደርገዋል። ወደ እስር ቤት ሄደው እንደማያውቁ ተስፋ እናደርጋለን። ነገር ግን ከሄዱ ምን ይመስል እንደነበር አስተያየታችሁ ኮሜንት ላይ አስቀምጡልን። ለዛሬ የነበረ መሰናዳችን ይህን ይመስል ነበር። በቀጣይ በተመሳሳይ በሌላ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ